ውድ ቤተሰቦቼ በቀደምነታ በነበረው ሕክምና ያንን ደረጃ ሰወጣና ሰወርድ የሚያሳየውን ቪዲዮ ከለቀኩ በኋላ በጣም ብዙ ኢትዮጵያውያን ወገኖቼ አይዞ ከጎንህ ነን ኑርልን በቃ ሞራሌ እውነቱን ለመናገር በቃ ምንም ቃላት ያጥረኛል። እነዛ ሰዎች በጣም ነው የማመሰግናቸው። እንደው ኑሩልኝ፣ እናንተም በረካ ሁኑልኝ። በጣም ነው የማመሰግነው። ቤተሰቦቼ ኑሩልኝ፣ ኢትዮጵያውያን ወገኖቼ ኑሩልኝ። በገንዘብ በተለያየ መንገድ አይዞ ማለት እየደወሉ ስልክ ሁሉ እኔም በማበሸርና ሞራሌ እንዲገነባ ለተደረገልኝ ትብብርና እርዳታ ሁሉ እጅግ በጣም አመሰግናለሁ። ኑሩልኝ፣ በረካ ሁኑልኝ። በተለይ ደግሞ ያንን ደረጃ ሰወጣ እጨነቅ የነበረው የመውረጃ ነገር ነበር ያስጨንቀኝ የነበረው። ለምን ብትሉ ያ ሴራሚኩ እርጥብ ነበር። ያ ማለት ያንሸራትታል። ስለዚህ ያንን ሁኔታውን ስነግራቸው ያንን ሲወርድ እንደገና አደረቁልኝ። ይህንን በማድረግ ለተባበሩኝ እዛ ለነበሩ ሰራተኞች ሁሉ ምስጋና ይድረሳቸው። እጅግ በጣም አመሰግናለሁ ወገኖቼ። እናንተም ኑሩልኝ፣ በጣም አመሰግናለሁ። ለሁለተኛ ሕክምና ሲሄድ ምድር ላይ ይደረግልሃል ብለውኛል። እንግዲህ እንዴት እንደሆነ አላውቅም። እስከዛው ድረስ ቻው፣ አመሰግናለሁ።